የትም ሄድን የትም በዚህ ዓለም ላይ እስካለን ድረስ ምግብ፣ መጠለያ የመሳሰሉ ነገሮችን አክሰስ ለማድረግ ገንዘብ የምንለው ነገር ያስፈልጋል። ነገር ግን የሰው ልጅና የገንዘብ ታሪክ በጣም የቆየና ሰፊ ከመሆኑ የተነሳ በመሃል ምንነቱንና ትክክለኛ ጥቅሙን ዘንግተነዋል። እስኪ ያስቡት፣ በህይወታችን ከጧት እስከ ማታ እየሰራን እናንተም እንግዲህ ወደዚህ ክላስ የመጣችሁት ይሄ ገንዘብ የምንለውን ነገር በህይወታችን ውስጥ ለማብዛት ነው ማለት ነው። ነገር ግን እስኪ ስንቶቻችንን ከየትስ እንደሚመጣ ጥቅሙስ ምን እንደሆነ በደንብ ይተረዳ ነው። ናው ብዙ ቦታ ይሄን ገንዘብ የምንለውን ነገር ለመግለጽ ሁለት ቃላቶችን ሲጠቀሙ ትሰማላችሁ፣ መኒ ኤንድ ከረንሲ። ስለዚህ በዚህ ክላስ በህይወታችሁም ሆነ እንደ ትሬደር ልትመልሷቸው ከሚገቧቸው ትልልቅ ጥያቄዎች መካከል አንዱን አንስተን ዛሬ ዲስከስ እናደርጋለን። መኒ ኤንድ ከረንሲ ልዩነት አለው ወይስ የለውም? ሁለቱም እንግዲህ ሲሚላር የሆነ ነገር አላቸው አይደል? መኒ ሲባል ከዚህ በፊት እንሰማለን፣ ከረንሲም ሲባል ከዚህ በፊት እንሰማለን። ነገር ግን ሁለቱም some kind of medium of exchange ነገሮች ናቸው አይደል? ማለትም እኔ ጋር የሆነ ነገር አለ፣ እናንተ ጋር የሆነ ነገር አለ። ያንን መለዋወጥ ከፈለግን እንደ medium of exchange አፕላይ የምናደርጋቸው ነገሮች ናቸው አይደል? ሶ መኒም እንደዛ ነው፣ medium of exchange ማለት እንችላለን። ከረንሲም ደግሞ medium of exchange ማለት የምንችለው ነገር አለ ማለት ነው። ሶ አሁን ልዩነት አለው ካልን ታዲያ የእነዚህ ነገሮች ልዩነት ምኑ ጋር ነው ልዩነቱ ነው ጥያቄው አይደል? ሶ ይሄንን ጥያቄ ለመመለስ አንድ የተወሰነ ሺህ ዓመታቶች ወደ ኋላ ልውሰዳችሁ። ሶ ናው ሌትስ ሴይ ከብዙ ሺህ ዓመታት በፊት ሁለት ሰዎች ነበሩ እንበል ማለት ነው። ይሄ this is an example አበበና ከበደ የሚባሉ ሁለት ሰዎች ነበሩ እንበል። ናው አበበ የሚባለው ግለሰብ ማደን በጣም ጎበዝ ነው። ነገር ግን የሚሰራቸው ጦሮች በቃ ምንም ላይክ የማይወረወሩ ናቸው፣ ላይክ ዱልዱም ናቸው። በቃ በስነ ስርዓት ጥሩ ቱል አይሰራም። ከበደ ኦን ዘ አዘር ሃንድ ደግሞ የሚሰራቸው ጦሎች በጣም ሻርፕ ነው፣ ላይት ናቸው፣ ለማደን ይመቻሉ። ነገር ግን ማደን አይችልም። በቃ ቶሎ ይደክመዋል፣ ጥንካሬው የለውም፣ የመሳሰሉ ነገሮች ነው። እነዚህ ሁለት ሰዎች ለአደን በሚወጡበት ሰዓት ላይ ለየብቻቸው ስትረግል ያደርጋሉ አይደል? አበበ የሚቸገረው ምንድነው? ጦር ነው። ላይክ ማደን ይችላል፣ ጎበዝ ነው፣ ነገር ግን ወርውሮ አይገለለትም። ከበደው እንደ አዘር ሃንድ ደግሞ ጥሩ ጦር አለው፣ ነገር ግን ለመወርወር አቅሙም ጥንካሬውም የለውም ማለት ነው። ራይት። ስለዚህ እነዚህ ሰዎች በተወሰነ ተቸግረዋል። ሶ አሁን በመሃላቸው አንደኛው ይነሳና ኦኬ የሆነ አይዲያ አለኝ። ሶ አበበ ይመጣና ለምሳሌ ከበደ ጋር ለምን አንተ ጦር ስትሰራ በጣም ጎበዝ ነህ፣ እኔ ሳድን በጣም ጎበዝ ነኝ፣ ስለዚህ ለምን አንተ ጦሩን እየሰራ ለኔ አትሰጠኝም? እኔ ደግሞ አድኜ ለአንተ ስጋ ለምን አልሰጥህም የሚባል አይዲያ ይወለዳል ማለት ነው። ሶ ይሄንን የመጀመሪያው የገንዘብ ስቴጅ የምንለው ነው which is barter stage የምንለው ማለት ነው። ሶ barter stage ምንድነው? እኔ ጋር የሆነ ፕሮዳክት አለ ወይም የሆነ ሰርቪስ አለ፣ አንድ ሰው ጋር ደግሞ የሆነ ፕሮዳክት የሆነ ሰርቪስ አለ። ሶ እሱን እንዴት ነው ኤክስቼንጅ የምናደርገው ወደምንለው ውስጥ ስንመጣ ኦኬ ያንን ሰርቪስ ወይም ያንን ፕሮዳክት በመለዋወጥ ትራንዛክሽን መፈጸም እንችላለን ማለት ነው አይደል? ሶ የባርተር ስቴጅ ሰጀስት የሚያደርገን ነገር ይሄ ነው። ናው ይሄ ታይፕ ኦፍ ትራንዛክሽን ኦፍ ኮርስ የራሱ የሆነ ችግሮች አሉት አይደል? ለምሳሌ ሌትስ ሴይ ዋት ኢፍ እኔ ሰርቪሱን ባልፈልግ ወይም ፕሮዳክቱን ባልፈልግ ችግር ይፈጥራል፣ ትራንዛክሽን መፈጸም አይችልም ማለት ነው ራይት? ስለዚህ ለምሳሌ የቅድሙ ኤግዛምፕል ላይ ስንመለስ አበበ እንደለመደው ሊያድን ወደ ከበደ ቤት በነጋታው ሲሄድ ከበደ ጦር ሰርቶ አልጠበቀውም። እንዴ ጦርስ ሲለው አይ እኔ ዛሬ ስጋ አልፈለኩም ስለዚህ ጦር አልሰራውልህም ይለዋል ማለት ነው ራይት? ትራንዛክሽን ለማድረግ በጣም ከበደ ማለት ነው ራይት? ስለዚህ አሁን ድጋሚ ከዚህ የገንዘብ ስርዓት ኢቮልቭ ማድረግ ነበረብን ማለት ነው። ሶ አሁን ምን ያስባል ከበደ? ኦኬ እንደዛ ካልክ በቃ እኔ ካንተ ጦር ስፈልግ እቺን ጨው ይሄን ያህል ግራም ወይም ይሄን ያህል ኪሎ የሚያወጣ ጨው ሰጣለሁ፣ አንተ ደግሞ ስጋ ስትፈልግ ይሄን ያህል ጨው ለምን አትሰጠኝም የሚል አግሪመንት ውስጥ ይገባሉ ማለት ነው። ሶ አሁን ይሄ ወደ ሁለተኛው ስቴጅ ኦፍ መኒ ገባን ማለት ነው which we call ኮሞዲቲ መኒ ማለት ነው። ማለትም ጀስት አንድ መሃል ላይ ያለ ኮሞዲቲ ሁለቱም አግሪ የሚያደርጉበት ሁለቱም የሚያስፈልጋቸው የሚስማሙበት ሚዲየም ኦፍ ኤክስቼንጅ ይፈጥራሉ ማለት ነው። ሶ በዛ ሚዲየም ኦፍ ኤክስቼንጅ ይለዋወጣሉ ማለት ነው። እንግዲህ the second stage of money ይሄ ነው። ናው ወደ ኮሞዲቲ መኒ ስንመጣ የራሱ የሆነ ካራክተሪስቲኮች አሏቸው። ሶ የመጀመሪያው ኦፍ ኮርስ ሚዲየም ኦፍ ኤክስቼንጅ መሆን መቻል አለበት ኮሞዲቲ መኒ ለመባል። ሁለተኛው ፖርተብል መሆን መቻል አለበት፣ ማለትም ከቦታ ወደ ቦታ ማንቀሳቀስ መቻል ይኖርብናል። ስኬርስ መሆን መቻል አለበት። ዝም ብሎ ለምሳሌ ድንጋይ አምጥተን በድንጋይ ትራንዛክት ማድረግ አልጀመርንም ራይት? ስለዚህ ለማግኘት ከባድና አስፈላጊ የሆነ ነገር መሆን መቻል አለበት። አራተኛው ፈንጀብል መሆን መቻል አለበት። ማለትም ፈንጀብል ስላችሁ ኢንተርቼንጀብል መሆን መቻል አለበት። ኤግዛምፕል
እኔ ጋር ያለው 10 ብር እና እናንተ ጋር ያለው 2-5 ብሮች እኩል ቫልዩ ነው ያላቸው ወይም እናንተ ጋር ያለው 10 ብር ብንለዋውጠው አንድ አይነት ቫልዩ ነው ያለው። ስለዚህ ፈንጀብል የምንለው የገንዘብ ፕሮፐርቲ ምንድነው? እኔ ጋር ያለው 1 ኪሎ ጨውና ከሌ ጋር ያለው 1 ኪሎ ጨው በቃ ተመሳሳይ የሆነ ነገር ነው የሚገዛው፣ መለዋወጥ የሚችል ነገር ነው፣ ኢንተርቼንጀብል ነው፣ ፈንጀብል ነው የምንለው የገንዘብ ፕሮፐርቲ ነው ማለት ነው። አምስተኛው ደግሞ ዲቪዚብል የምንለው ነው። ማለትም ለብዙ ቦታ መከፋፈል እንችላለን ማለት ነው። መለካት ይችላል። ለምሳሌ 1 ኪሎ፣ 2 ኪሎ፣ 3 ኪሎ እያለን የኛ ሳንቲም ደግሞ 10 ብር 5 ብር 1 ብር እያለን እንደምንከፋፍለው ማለት ነው። እነዚህ ፕሮፐርቲዎች በተወሰነ ያላቸው ማንኛውም ቁሶች በዚህ ስቴጅ ላይ someone else እንደ ገንዘብ ተጠቅሟቸዋል ተብሎ ይታሰብ ነበር። አንዳንድ ቦታ ቀንዶች ሊሆን ይችላሉ፣ አንዳንድ ቦታ ጨው ሊሆን ይችላል፣ አንዳንድ ቦታ ደግሞ ፕሬሸስ ሜታሎች ሊኖሩ ይችላሉ። ለምሳሌ ወርቅ፣ ሲልቨር። እነዚህ ወርቅና ሲልቨር ደግሞ ምንድናቸው? ጀስት ገበያ መውጣት ስትፈልጉ ያንን ወርቅ ወይም ያንን ሲልቨር ይዛችሁ ትሄዱና ገበያው ጋር እዛው ይለካላችሁና ኦኬ ይሄን ያህል ያወጣል ተብሎ ኦኬ ይሄን ያህል መውሰድ ትችላለህ ተብሎ ተመዝኖ ነው የምትገበያዩት ማለት ነው። ናው እነዚህ ኮሞዲቲ መኒ የምንላቸውም ደግሞ የተለያየ ችግሮች አሏቸው በራሳቸው ማለት ነው። ኦኬ የመጀመሪያው ነገር ለምሳሌ የሆነ ቦታ ላይ ራንደም የሆነ በጣም ከፍተኛ የሆነ የጨው ዲስከቨሪ ቢገኝ፣ የጨው ማሳ ቢገኝ ሰፕላዩን ዲስረፕት ሊያደርግ ነው ማለት ነው አይደል? አንዳንድ ነገሮች ደግሞ ለምሳሌ ሼል፣ ካካዋ ቢንስ የመሳሰሉ ነገሮች ከአንድ ቦታ ወደ አንድ ቦታ ሲሄዱ ሊበላሹ ሊሰበሩ የሚችሉ ነገሮች አሉና ብዙ አማውንት ማዘዋወር ትንሽ ከባድ ነበሩ አንዳንድ ኮሞዲቲ መኒዎች ማለት ነው። ከዛ ባሻገር ደግሞ በዚህ ስቴጅ ላይ ስንገበያይበት የነበሩት ወርቅና ሲልቨሮች ላይክ ትሩ ቫልዩአቸው አይታወቅም። ማለትም ገና ገበያ ሄዳችሁ ተመዝኖ ተለክቶ ነው ምን መግዛት እንደምችሉ የሚታወቀው ማለት ነው። ይሄ በተወሰነ ሞር ኢኮኖሚ ኮምፕሊኬትድ እየሆነ በሚመጣበት ሰዓት ላይ እንደ ትራንዛክሽን ወይም እንደ ሚዲየም ኦፍ ኤክስቼንጅ ይዞ ለመቀጠል በጣም አስቸጋሪና ከባድ ነበረ ማለት ነው። ወደ ቀጣዩ የፋይናንሻል ስቴጅ መሸጋገር ነበረብን which we call coins ማለት ነው። ማለትም ያው ሳንቲሞች። እንግዲህ በሰው ልጅ ፋይናንሻል ታሪክ ላይ ለረጅም ጊዜ እንደ ሚዲየም ኦፍ ኤክስቼንጅ አገልግሏል ተብሎ የሚታወቀው ሳንቲሞች ነበሩ። እነዚህ ሳንቲሞች አሁን እንደምናየው ጀስት ዝም ብሎ ቺፕ ሜታሎች ሳይሆኑ ጎልድ እና ሲልቨር ሳንቲሞች ነበሩ ማለት ነው። እነዚህ ሳንቲሞች በጣም ለረጅም ጊዜ የሰው ልጅን ትራንዛክት በማድረግ በጣም ከፍተኛ የሆነ ሮል ነበራቸው። ቤዚካሊ በአንድ ቦታ ላይ ያለ ለምሳሌ አንድ ንጉስ ሊሆን ይችላል። ያንን ሳንቲም ሚንት አድርጎ ያው ለሳንቲም ሲታተም ሚንት ተደረገ ይባላል ማለት ነው። ሚንት ተደርጎ የራሱ ምስል ማተም ሰማው ይመታና ያ ገንዘብ ይለቀቃል ማለት ነው። ለረጅም ዓመታት ውሃን ኮይን የሚባለው ለምሳሌ የቻይና የኤንሸንት ቻይና ኮይን ኦልሞስት ለ400 ምናምን ዓመታት ቫልዩን ጠብቆ ትራንዛክት አስደርጎ ቆይቷል ማለት ነው። ስለዚህ ሳንቲሞች በጣም ለረጅም ጊዜ ሰርተው ነበር። ናው እነዚህም ግን የራሳቸው የሆነ ፕሮብለሞች ነበራቸው። አንደኛው እነዚህ ሳንቲሞች ኤጅ አልነበራቸውም። አሁን ለምሳሌ አጠገባችሁ 50 ሳንቲም ወር 25 ሳንቲም ምናምን ካላችሁ ካስተዋላችሁ ጠርዝ ላይ የሆነች የሚሻከር ኤጅ ነገር አላታል። እሷ በድሮ ጊዜ አልነበረም እና ኤንሸንት ኮይኖች አብዛኞቹ የሆነ ኢሬጉላር የሆነ ሼፕ ነው ያላቸው። ይሄ በምን የመጣ ነው? ብዙ ጊዜ ከአንድ ቦታ ወደ አንድ ቦታ ሲለዋወጥ አንዳንድ ሰው እየሸረፈ ለራሱ ያስቀር ነበረ ሳንቲም ማለት ነው። ማለትም የተወሰነች ወርቅ ሸረፍ ተደርጎ ይቀመጣል። ብርም ሲሆን ላይክ ትንሽ እየተሸረፈ ከሰው ወደ ሰው ሲሄድ እንደዛ አይነት የሚሰራ ነገሮች ነበሩ ማለት ነው። ኢንፋክት ኢቭን እሱ ብቻም ደግሞ ሳይሆን አንዳንድ ቦታዎች ላይ ታክስ የሚከፈለው ያለውን ሳንቲም 1/8 በመሸረፍ ነበረ ማለት ነው። ይሄ ኦብቪየስሊ የስ እመጣበታለሁ የተለያዩ ችግሮች አሉት። ከዚህ በላይ ደግሞ ያመጣው ችግር የነዛ ሳንቲሞች ኢሹ የሚደረጉት በክራውን ወይም በነገስታቱ ነበር። እነዚህ ነገስታቶች በጣም ኤክስፔንሲቭ የሆነ ነገሮችን ለመገንባት ለምሳሌ ካስሎች ሊሆን ይችላሉ፣ ወይም ደግሞ ከሆነ ቦታ ላይ ራሳቸውን ዲፌንድ ለማድረግም ሊሆን ይችላል፣ ግዛታቸውንም ለማስፋፋት ጦርነት ለመክፈት ሲያስቡ ከፍተኛ የሆነ ገንዘብ ያስፈልጋቸዋል ማለት ነው። ያንን ለማድረግ ብዙ ሳንቲም ማውጣት መቻል አለባቸው። አሁን the only problem ምንድነው? ያላቸው የወርቅ መጠን ትንሽ አነስ እያለ ተቸገሩ። ምን ያደርጉ ነበረ? ልክ አዲስ ሳንቲሞችን ሲያትሙ ለምሳሌ 5 ኪሎ የሚያወጣ ወርቅ ከሆነ የሚያስቀምጡት ከዛ 5 ኪሎ ውስጥ በፊት ሙሉኑ ወርቅ ሳንቲም ነበር የሚታተምበት። አሁን ቺፐር ሜታል ይቀላቀላሉ ማለት ነው። ማለትም ኮፐር ኦር ሌሎች ቺፐር ሜታሎች ይቀላቅሉና የተወሰነ ፐርሰንት አድርገው የሚያወጡት ሳንቲም ይበዛላቸዋል ማለት ነው።
ሶ ይሄንን actually ዲቤዝመንት እንለዋለን እና በአውሮፓ ሀገራት ላይ የነበሩ የተለያዩ ነገስታቶች በየጊዜው ማድረግ ጀምሮ ነበር ይሄንን የተለያዩ ጦርነቶችን ፈንድ ለማድረግ ማለት ነው። ሶ ቤዚካሊ እነዚህ ተያያዥ የነበሩ ኢሹዎች ከጊዜ ወደ ጊዜ ኢንተርናሽናሊ ለሚገበያዩ ነጋዴዎች መርቻንቶች it was a big problem። ምክንያቱም እንግዲህ የሆነ አንድ ነገስታት በየጊዜው ዲቤዝ የሚያደርግ ከሆነ ከረንሲው ዲቤዝመንት ምን ብያቸዋለሁ ቺፐር የሆነ ሜታል መተካት ነው እንደ አዲስ ሲያትሙ የወርቅ ሳንቲም ማለት ነው። ሶ ይሄ እንዳልኳችሁ ኢሹ ፈጠረ። ስለዚህ ለምሳሌ ጣሊያን ያለ ነጋዴ ከሆነ ከእንግሊዝ ጋር ለመገበያየት እና ብዙ ገንዘብ ለመከፋፈል ያው በተወሰነ ትረስት ኢሹ ይኖራል። የዛ ሀገር እንግዲህ የወርቅ ሳንቲም ላይ ትንሽ ኮንትሮቨርሻል የሆኑ ነገሮች ይኖራሉ ማለት ነው። ሶ አሁን ይሄ ችግርን ለማለፍ ሲሉ የተለያዩ ኢንተርናሽናል መርቻንቶች የራሳቸውን ሶሉሽን መጠንሰስ ይጀምራሉ ማለት ነው። ከነዚህ ውስጥ መካከል አንደኛው ሜዲቺ የሚባሉ የመርቻንት ፋሚሊ ነበር። ሶ እነዚህ በጣሊያን ውስጥ የነበሩ በጣም ትልቅ የመርቻንት ፋሚሊ ነበር ሜዲቺ የሚባል ማለት ነው። ሶ ምንድነው እነዚህ ያደርጉ የነበሩት? ኦኬ በድሮ ስርዓታቸው አንድ ሰው ከእንግሊዝ፣ ጣሊያን፣ ፈረንሳይ ያሉ ሰዎች ለመገበያየት ለምሳሌ 100,000 የወርቅ ሳንቲም የሚፈለግበት ግብይት ከሆነ ከአንድ ቦታ ወደዛ ድረስ 100,000 የወርቅ ሳንቲም ሄዶ ድጋሚ ወደዛ የወርቅ 100,000 ሳንቲም ሄዶ ብዙ ጣጣ ይፈጥራል። ሶ ለዚህ ሾርትከት ያበጃሉ ማለት ነው። ሶ ይሄ ሾርትከታቸው ምንድነው? ዴት የሚባለውን ሲስተም ይፈጥራሉ። ሶ ምንድነው ይሄ ሲስተም? የአንድ ሰው ብድር ቫልዩ አለው ብለው ነው የሚነሱት ማለት ነው። ሶ ይሄ ምን ማለት ነው? አዲሱን እንግዲህ አሁን ላይ የምናውቀውን የዴት ቤዝድ ሲስተምን እንግዲህ ከዛ ጀምሮ የተወለደች ነገር ናት ማለት ነው። ሶ እንዴት ነበር የሚሰራው? ለምሳሌ እኔ ጣሊያን አለው እንበል፣ ሚኪ የሚባል ኢንግላንድ ውስጥ ያለ ነጋዴ አለ፣ ኦር አበበ ደግሞ የሚባል ደግሞ ፈረንሳይ ውስጥ አለ እንበል። እኔ ለምሳሌ ከኢንግላንድ 100,000 የወርቅ ሳንቲም የሚያወጣ ኮተን ማስመጣት ፈለግኩኝ እንበል። ኢን ዘ ሚን ታይም ደግሞ ሚኪ ከፈረንሳይ ደግሞ 100,000 የወርቅ ሳንቲም የሚያወጣ ወይን ማምጣት ፈልጎ ነበረ እንበል። አሁን ኖርማሊ የምናደርገው የኔን 100,000 ወደ እሱ አስተላልፈን ወርቅ ሳንቲሙ ድጋሚ ወደ ጣሊያን ተልኮ ከሚሆን ለምን ጀስት እኔ 100,000 ወርቅ ሳንቲም እንዳለብኝ ፈርሜ እና መክፈሌን የሚያረጋግጥ ፕሮሚስ ፈርሜ ያችን ወረቀት ለሚኪ ብሰጠው ነገሮችን ያቀለ ነበር ማለት ነው። ራይት ሶ እቺ ወረቀት IOU ትባላለች። IOU ማለት the letter IOU just አለብኝ እንደማለት ነው። it's just a promise to pay። ይሄንን ከጻፍኩና በወረቀት ፈርሜለት ለሚኪ ሰጠዋለሁ። then ከሚኪ እቃዬን ወስዳለሁ ማለት ነው። in the meantime ደግሞ ሚኪ ከፈረንሳይ ማስመጣት የፈለገው ነገር ካለ ያችን ወረቀት የኔን ብድር ወደ ማን ያስተላልፋል? ወደ አበበ ለሚባለው ፈረንሳይ ላለው ነጋዴ ያስተላልፍና እቃውን ይገዛዋል ማለት ነው። ናው ይሄ ሲስተም በደንብ እየሰራ ነበር as long as መሃል ላይ ያለ ሚድልማኑ እስከታመነ ድረስ ይሄ ሲስተም ይሰራ ነበር። ሶ ቤዚካሊ በዛ ጊዜ ውስጥ እነዚህ ሚድልማኖቹ ሜዲቺ የሚባለው እንግዲህ ፋሚሊ ነበር ማለት ነው። የተለያዩ ኢንተርናሽናል መርቻንቶች እችን አዲሷ ታይፕ ኦፍ የገንዘብ የወረቀት ገንዘብ ብድር ትራንዛክት መደራረግ ይጀመራል ማለት ነው። ዴን በ6 ወር አንዴ ሊሆን ይችላል ወር በ3 ወር አንዴ ሊሆን ይችላል። ወደ ሚድልማን ቤቱ ወይም ዌርሃውስ ይሰበሰቡና ያንን ብድር ሴትል ያደርጉት ነበረ ማለት ነው። ሶ አዲስ የገንዘብ አይነት ተወለደ ማለት ነው። ራይት ሶ አክቹዋል ፊዚካል ጎልድ እና ሲልቨር ኮይኖችን ትራንዛክት ከማድረግ ውጪ እነሱን ሪፕሬዘንት የሚያደርግ ብድር የያዘ just promise to pay ያንን ወረቀት ትራንዛክት ማድረግ ጀመርን ማለት ነው። ሶ ይሄ የመጀመሪያው ፓርት ነው። ናው ይሄ ሁሉ ውስጥ ምን አስገባን? አረ ስለ ትሬዲንግ ለማወቅ ነው የገባነው እዚህ ውስጥ ዲቴል ውስጥ ለምን ማስገባን የምትሉ ሰዎች ካላችሁ በደንብ እያያይስኩላችሁ እመጣለሁ። ኤቭሪቲንግ በጣም ዌል ኮኔክትድ ነው ማለት ነው። just patiently ተከታተሉ። ሶ ሁለተኛው ፓርት ደግሞ ምንድነው? በዛ ጊዜ እንግዲህ ያው በጣም ብዙ ሰዎች በጣም ትልልቅ የወርቅ ክምችት ያላቸው ሰዎች ያው ቤታቸው ላይ ያስቀምጡ ይችላሉ ማለት ነው። ሶ አሁን ላይ ባንክ ብር እንደምናስቀምጠው በዛ ጊዜ ደግሞ ወርቅ የሚጠብቁ ወርቅ የሚያስቀምጡ ሰዎች ነበሩ። we call them gold smiths ማለት ነው። ሶ እነዚህ ሰዎች የሚያደርጉት ነገር ምንድነው? በቃ ትልቅ ካዝናና ሰዎች ጋርዶች ምናምን ቀጥረው በቃ ሰዎችን ወይም ኮሚኒቲ ውስጥ ያለውን ወርቅ እነሱ ጋር ይቀመጣል። ናው እነዚህ ሰዎች from time to time ምን ሪያላይዝ ያደርጋሉ? ኦኬ እኔ ጋር የተከማቸው ወርቅ እኮ ዝም ብሎ አቧራ እየጠጣ ነው።
ሰዎቹ አይፈልጉትም አሁን ይሄንን ወርቅ። ስለዚህ ለምን መልሼ ኮሚኒቲ ውስጥ እያበደርኩት አራጣ ለምን ቻርጅ አላደርጋቸው ማለትም ያው ኢንትረስት ቻርጅ ለምን አላደርጋቸው which we call is basically አራጣ ማለት ነው right so ለምን ቻርጅ አላደርጋቸው ወደሚል ሞዴል ውስጥ ይገባሉ። ናው ኢማጂን በጣም ያበደ ቢዝነስ ሞዴል የናንተ ገንዘብ ያልሆነውን ገንዘብ አውጥታችሁ አበድራችሁ እዛ ላይ ኢንትረስት ቻርጅ አድርጋችሁ ማትረፍ it's በጣም የሚገርም ቢዝነስ ሞዴል አይደል ወይ? ከዚህ የተሻለ ቢዝነስ ሞዴል ደግሞ አሳያችኋለሁ። ሶ ቤዚካሊ እንደዛ ያደርጉ እነዚህ ሰዎች በጣም ፓወርፉል እየሆኑ ይመጣሉ። ዴን ኮሚኒቲ ውስጥ በጣም እየታመኑ ሞር ፓወርፉል እየሆኑ ሞር አትራፊ ሲሆኑ ሞር ሀብታም ሲሆኑ ሞር ሰዎች ይቀጥራሉ። ሶ ሉፑ በዚህ መልኩ ይቀጥላል ማለት ነው። ሶ ሞር ታማኝነት ያገኛሉ። ሰው ሞር እነሱ ጋር ዲፖዚት ያደርጋል። በዚህ ስቴጅ ላይ ኦልሬዲ ይሄ የዴት ቤዝድ ከረንሲው ተለምዷል። ማለትም አንድ ሰው አለብኝ ብሎ ፈርሞ የሚሰጠው ወረቀት ከሚታመን ሶርስ ከሆነ ማንም ሰው ያንን መጠቀም ችሏል። ኦኬ ተለምዶ ነበር ማለት ነው። ሶ እነዚህ ጎልድ ስሚዞች በጣም የታወቀ ጎልድ ስሚዝ ከሆነ ወረቀቱን ላይ ብቻ ሰጥቶ ማበደር ይችል ነበር ማለት ነው። ማለትም ኦኬ እነዚህ ሰዎች እኮ የምሰጣቸውን ወርቅ አክቹሊ ላይክ ለነሱ ስራ ነው ያንን ሁሉ ወርቅ በፊዚካል ወርቅ ማበደር። ስለዚህ ለምን እኔን እስካመኑኝ ድረስ ጀስት ወረቀት ላይ ለምን ጽፌ አላበድራቸውም ወደሚለው ይመጣል። ዴን ኦብቪየስሊ ደግሞ እንዳልኳቸው ኦልሬዲ በጣም ትልልቅ ሀብታሞች ስለሆኑ ይታመኑ ነበረ፣ ሬፑቴብል የሆነ ሶርስ ስለነበሩ ማለት ነው። ሶ ኦኬ ስትበደሩ ስትሄዱ 100,000 የወርቅ ሳንቲም እኔ ጋር አለህ ብሎ በወረቀት ያበድሯል። ዴን ኮሚኒቲ ውስጥ ያቺ ወረቀት ትራንዛክት ትደረግ ነበረ ማለት ነው። ዴን ስቲል ማይንድ ዩ እቺ ወረቀት ወርቅን ነው ሪፕሬዘንት የምታደርገው። ማንም ሰው ያ ወረቀት ያለው መጥቶ ማወራረድ ይችላል፣ ወርቁን መውሰድ ይችል ነበረ ማለት ነው። ናው ፍሮም ታይም ቱ ታይም እነዚህ የወርቅ ስሚዞች ነገሩን ሲያዩት ኦኬ ሰው እኮ እኔን በደንብ እያመነኝ ነው አሁን ላይ ሶ ያለኝ ለምሳሌ 500,000 የወርቅ ሳንቲም የሚሆን ነው፣ ነገር ግን 2 ሚሊዮን አድርጌ ብጽፍ ማን ያውቃል ቆይ ሲጀምር። ስለዚህ እኔን እስካመኑኝ ድረስ ወረቀቱን ያምኑታል ወደሚል ይገባሉ ማለት። ስለዚህ ካላቸው የወርቅ ሳንቲም በላይ ጀስት ወረቀቱ ላይ እየጻፉ ማበደር ይጀምሩ ነበር። ናው ኢማጂን አዲስ የቢዝነስ ሞዴል ያላችሁን ገንዘብ ማበደር ይቅርና የሌላችሁን ገንዘብ አበድራችሁ እዛ ላይ ኢንትረስት ቻርጅ ማድረግ ደግሞ በጣም ያበደ ቢዝነስ ሞዴል ማለት ራይት። ሶ በአሁኑ ጊዜ ላይ ፍራክሽናል ሪዘርቭ ባንኪንግ የሚባለው ይሄ ነው ቤዚካሊ። ስለዚህ አሁን ላይ የዓለማችንም ሆነ በሀገራችን ውስጥ ኤቭሪዌር ያሉ ባንኮች ፍራክሽናል ሪዘርቭ ባንኪንግ ብለው የሚሰሩት ስራ ይሄ ነው። ቴክኒካሊ የሚያበድሩት ብር ቴክኒካሊ ዲፖዚት አይደለም። ካላቸው ዲፖዚት የተወሰነ ሪዘርቭ ይቀመጥና ያንን ቀሪውን ማበደር ይችላሉ። ሶ ቤዚካሊ the early day bankers ይህንን ኮንሰፕት ግን የወለዱት በዚህ አይነት ወይ ነው ማለት ነው። ናው እነዚህን ፖይንቶች ያነሳውበት ምክንያት አለኝ። ክሬሽን ኦፍ መኒ በደንብ አንደርስታንድ ለማድረግ እንዲቀላችሁ